ሰላም እንዴት ናችሁ? በዛሬው ዕለት ጀሚናይ እንዴት እንደምንጠቀም አሳያችኋለሁ። ጀሚናይን ለመጠቀም ወደ ክሮም ወይም ደግሞ ሌሎች ብሮዘሮች ላይ መግባት እንችላለን። ግን እኔ ጋር አሁን ክሮም ነው የምጠቀመው። ወይም ጎግል ላይ መግባት ትችላላችሁ፣ ወይም ሌሎች የኢንተርኔት ብሮዘሮችን መጠቀም ትችላላችሁ። ግን እኔ አሁን ክሮም ላይ ልግባና ላሳያችሁ። ክሮም ላይ ገባን። ልክ በዚህ መልኩ ፕሮሰስ ያደርግልናል። እዚህ ጋር ሰርች ባሩ ጋር ጀሚናይ ብለን ሰርች እንላለን። ጀሚናይ ብለን ሰርች እንላለን። ከዛ ጀሚናይ ኤአይ የሚለውን ፕረስ እናደርጋለን እንጫናለን ማለት ነው። በመጀመሪያ ጀሚናይ ኤአይ ወይም ጉግል ጀሚናይ የሚል ይመጣልናል። እሱን አንድ ጊዜ እንጫናለን ማለት ነው። ከዛ ጉግል ጀሚናይ የሚለውን ከተጫን በኋላ እዚህ ጋር ዌር ሹድ ዩ ዊ ስታርት ይላል። ምን ልፈልግልህ ይላል። የሚፈልገው ወይም የሚጠይቀው ነገር ምን አይነት ነው። ጀሚናይ ላይ ክሬት ኢሜጆችን ክሬት ያደርግልኛል፣ ሙዚቃዎችን ክሬት ያደርግልኛል ለ30 ደቂቃ ምናምን ከዛ በላይ የሆኑንም ሙዚቃዎች ይሰራልኛል። እዛ ራይት ደግሞ ኤኒቲንግ የሆኑ ጽሁፎችን ምናምን ይጽፍልኛል። ቡስት ማይዳይ እና የተለያዩ እርዳታዎችን ምናምን ይጽፍልናል ማለት ነው። እዚህ ኢንተርፌስ ላይ ለምሳሌ እዚህ ጋር ጀሚናይ ላይ እዚህ መጠየቂያው ላይ ሰርች ባሩ ላይ ፋስት የሚል አለ። ፋስት ማለት መጀመሪያ የምንጠይቃቸው ጥያቄዎች በፍጥነት ራንደምሊ የሚያመጣልን ማለት ነው። ግን የተለያዩ አማራጮች አሉት። ከፋስት በተጨማሪ እዚህ ጋር ቲንኪንግ ይላል። ሶልቭ ኮምፕሌክስ ፕሮብለም፣ ለምሳሌ ማትማቲካል የሆኑ ፕሮብለሞች፣ በጣም አስቸጋሪ ኢንጂነሪንግ የሆኑ ጥያቄዎችን ቲንኪንግ ላይ ወይም ደግሞ ፕሮ አድቫንስድ ማትስ አድቫንስ የሆኑ የማትስ ጥያቄዎችን እና ደግሞ ኮዶችን እዚህ ፕሮ እና ቲንኪንግ ላይ አድርገን መጠየቅ እንችላለን ማለት ነው። ሌላኛው ደግሞ የጀሚናይ ኢንተርፌስ ምን አለው መሰላችሁ? እዚህ ጋር የመጀመሪያ ኒው ቻት የሚል አለ። ኒው ቻት ማለት ጥያቄ የምንጀምርበት የምንጠይቅበት ነው ማለት ነው። ልክ እንደዚህ የመጀመሪያው ፓርት ላይ አስኪ ጀሚናይ የሚለው ላይ ማለት ነው። እዚህን ከተጫን በኋላ ሌሎች ደግሞ የተለያዩ እንትኖች አሉት። እዚህ ጋር ደግሞ ከበፊት የጠየቅናቸው ጥያቄዎች ምናምን እኔ አሁን የጠየኳቸው የተለያዩ ጥያቄዎች ነበሩ። እዚህ ጋር እንደ ሂስትሪ ያስቀምጣቸዋል ማለት ነው። ለምሳሌ የመጀመሪያው እዚህ ጋር ስለ ኮካኮላ የጠየቁት ነበረ። እዚህ ጋር በዚህ መልኩ ያመጣቸዋል። የኮካኮላ ኢሜጅ ስጠኝ ብየው ነበር። ይሄ ኢሜጁን እዚህ ጋር ጀነሬት ያደርግልኛል ማለት ነው። እንደዚህ አይነት ኢሜጆች እነዚህ ፕሪቪየስ የነበሩ ፊት የነበሩ ናቸው። ሙዚቃም ክሬት አሁን ለምሳሌ ክሬት ኢሜጅ እንዲያደርግልኝ ከፈለኩ ክሬት ኢሜጅ ላይ የሚለው ላደርግና አሁን ለምሳሌ እኔ የድመት ስዕል ወይም ደግሞ የድመት ፎቶ ብፈልግ ካት ኢሜጅ ብዬ ብጽፍ እዚህ ጋር ራንደምሊ እንደዚህ ሰርች አደርጋለሁ ማለት ነው። እዚህ ጋር ትንሽ ፕሮሰስ ካደረገ በኋላ የድመት ስዕል ይሰጠናል ማለት ነው። ትንሽ ያዘጋል። እዚህ ጋር እንደምታዩት የድመት ኢሜጅ ሰጠኝ ማለት ነው። እዚህ ጋር ሼር ማድረግ ከፈለጉ ሼር ማድረግ እችላለሁ። ወደ ቴሌግራም፣ ወደ ፌስቡክ ወይ ደግሞ ሌሎች የሶሻል ሚዲያ ፕላትፎርሞች ላይ ሼር ማድረግ እችላለሁ። ወይም ኮፒ ማድረግ ደግሞ ኮፒ አድርጌ መውሰድ ከፈለኩ እዚህ ጋር ኮፒ የሚል አለ። ኮፒ ማድረግ እችላለሁ። ከዛ ደግሞ ዳውንሎድ ይላል ወይም ደግሞ ሴቭ እንላለን። ሴቭ ብለን ወደ ፋይላችን ማስቀመጥ ከፈለግን እዚህ ጋር ሴቭ የሚል አማራጭ አለ። ሴቭ ብለን እናስቀምጣለን ማለት ነው። ከዛ እንመለስና ደግሞ እንዴት ሙዚቃ ክሬት እንደሚያደርግልን እናያለን። እዚህ ጋር ክሬት ሙዚክ ይላል። ክሬት ሙዚክ የሚለውን እንጫናለን። እዚህ ጋር ነው አይደለም፣ ክሬት ሙዚክ የሚል ነው የፈለኩት። እዚህ ጋር ክሬት ሙዚክ የሚለው ታች ላይ ሙዚክ ክሬት አድርግ ይለኛል። እዚህ ጋር ሰርች ባሩ ላይ ጊቭ ሚ ዋን ራፕ ሙዚክ ልበል። ለምሳሌ ዋን ራፕ ሙዚክ ብዬ ሰርች አልኩ። እዚህ ጋር ፋስት ላይ ነው ሰርች ላለው ማለት ነው።
እዚህ ጋር 30 ደቂቃ የሳውንድ ሙዚቃ ይሰጠኛል ማለት ነው። 30 ሰከንድ 30 ደቂቃ አልኳችሁ። ለ30 ሰከንድ የምትቆይ ትንሽ ቪዲዮ ጀነሬት ያደርግልኛል ማለት ነው። በዚህ መልኩ ጀነሬት አደረገልኝ። ቪዲዮውን ልክፈትና ልየው። Midnight hour, feel the power, never sour. Chasing digits, stacking riches by the hour. We slide in the dark, leave a mark, play our part. This that ambition from the jump, from the start. Yeah, we slide in the dark, aiming for the stars. Yeah, from the start. በዚህ መልኩ ስንፈልግ እንደዚህ ያደርግን ዳውንሎድ ማድረግ እንችላለን፣ ኮፒ ሊንክ ማድረግ እንችላለን። በዚህ መልኩ የምፈልገውን የሙዚቃ አይነት ጀነሬት ያደረግን የአማርኛም የእንግሊዘኛም ያው ጀምናይ ላይ በተለያዩ ላንጉጆች ዴቨሎፕ የሆነች ስለሆነች የትኛውንም ላንጉጅ አንደርስታንድ ማድረግ ትችላለች። አማርኛ፣ ትግርኛ፣ ኦሮምኛ የመሳሰሉትን ቋንቋዎች መረዳት ስለሚችል የተለያዩ ጥያቄዎችን ወይም ደግሞ ቪዲዮ ከፈለግ ጀነሬት የምናደርገው ቪዲዮ፣ ሙዚክ ከሆነ ሙዚክ እና እያንዳንዶቹ ደግሞ እንደዚህ ራይቲንግ የሆኑ ጽሁፎችን ምናምን ማቴማቲካል ፕሮብሌሞችን እዚህ ላይ በዚህ መልኩ ይሄ እዚች ዌብሳይት ላይ ወይም ጀምናይ የምትባለው ኤአይ ላይ ገብተን መፈለግ እንችላለን ወይም የፈለግነውን መረጃ ማግኘት እንችላለን ማለት ነው። ሶ በተመሳሳይ ሌላ ምን አይነት ኢንተርፌስ አለው መሰላችሁ? በቃ ኒው ሰርች ከፈለኩ አሁንም እዚህ ጋር ኒው ቻት የሚለው ጋር እንደ አዲስ ይገባለሁ። እዚህ ጋር ኒው ቻት አዲስ ነገር ከሆነ ፈልገው ኒው ቻት ግን ለምሳሌ ጥያቄዎችን ስንጠይቅ ጀምናይ ላይ ስትራክቸርድ የሆኑ ትክክለኛ የሆኑ ጥያቄዎችን መጠየቅ አለብን ማለት ኦርደርድ የሆኑ ካልሆነ ዝም ብለን ራንደምሊ የሆነ ነገር የምንጠይቅ ከሆነ ኦርጋናይዝድ ያልሆነ ያልተደራጀ እንትን ምላሽ ይሰጠናል ማለት ነው። ለምሳሌ የሆነ ነገር ጥያቄ ልጠይቅ በፈልግ ፐርፐዙን አላማውን ማወቅ አለብኝ። ከዛ በኋላ ደግሞ በምን አይነት መልኩ እንደሚያቀርብልኝ፣ እንዴት አድርጎ መጻፍ እንዳለበት፣ ከዛ ደግሞ ለምን አይነት ፐርፐዝ እንደሆነ እና ደግሞ በምን አይነት መልኩ እንዲያወርድልኝ እንደምፈልግ ትክክለኛውን ፎርማቲንግ ተከትዬ ወይም ደግሞ የፕሮምፕቱን የኤአይ ፕሮምፕት ተከትዬ መጻፍ አለብኝ ማለት ነው። እንደዛ ካልሆነ ትክክለኛ ያልሆነ የማልፈልገውን ምላሽ ይሰጠኛል ማለት ነው። አሁን ለምሳሌ እዚህ ጋር አሁን የሆነች ጥያቄ ልጠይቅ። ዋት ኢዝ ዋተር ኢንጂነሪንግ ልበል። ኢንጂነሪንግ ኤንድ ሃው ዚስ ኮርስ ወርክስ briefly explained give ባይ ፒዲኤፍ በፒዲኤፍ እንዲሰጠኝ ፈለኩ። እንደዚህ ብዬ የመጀመሪያ ላይ ዋት ኢዝ ኢንጂነሪንግ የሚለውን የመጀመሪያ ጥያቄን ኢንጂነሪንግ ምንድን ነው የሚለውን ጥያቄ ጠየቁ። ከዛ በኋላ ደግሞ ዋት ኢዝ ዚስ ኮርስ ወርክ ብሪፍሊ ፐርፐዙ ደግሞ የት ቦታ ላይ እንደሚሰራ ጠየቁ ማለት ነው። ከዛ በኋላ ደግሞ በፒዲኤፍ መልኩ አቅርብልኝ ያልኩት ማለት ነው። እዚህ ጋር ሰርች እለዋለሁ ማለት ነው። እዚህ ጋር በዚህ መልኩ ጀነሬት አደረገልኝ ኢንጂነሪንግ ምን እንደሆነ እዚህ ጋር ማየት እንችላለን። አሁን ለምሳሌ ዋተር ኢንጂነሪንግ ኢዝ ስፔሻላይዝድ ዘ ብራንች ኦፍ ሲቪል ኢንጂነሪንግ ፎከስድ ኦን ሰፕላይ ክሊን ዋተር ኤንድ ዘ ማኔጅመንት ኦፍ ዌስት ዋተር ኤንድ ስቶርም ዋተር ኤንድ ፕሪቨንቴሽን ኦፍ ፍለድ ዳሜጅ ኤንድ ኮምባይንስ ዘ ኤለመንትስ ኦፍ ሃይድሮጅን
ሃይድሮሎጂ ኢንቫይሮንመንታል ሳይንስ ኤንድ ፍሉድ መካኒክስ ቱ ማኔጅ አወር ሞስት ፕሪቪየስ ሪሶርስ ምናምን ይላል። እዛ ኮር ኮምፖነንትስ ኦፍ ዘ ነገር አለው እዚህ ጋር ዲስሚስ አረኩ ማለት ነው። ደለትኩ ጥያቄዎችን ማለት ነው። እዚህ ጋር መደለት እንፈልገው እዚህ ጋር ዲሊት አክቲቪቲ ላስት ሃወርስ ከሰዓታት በፊት የተጠቀማችሁ ላስት ዳይ ከቀናት በፊት የተጠቀምኳቸው ምናምን ያለው ኦልዌይስ ሁሌም ደልትልኝ ለማለት ከፈለጉ ሁሌም የሚለውን ፕረስ አደርጋለሁ። ከስተም ሬንጅ ላይ አሁን ለምሳሌ እኔ ከሰዓት የሚለውን አረኩና ይኸው ከሰዓት አሁን ላይ የተጠቀምኩትን ዲሊት አልኩ ማለት ነው። በዚህ መልኩ ዲሊት ዳለኝ አሁን የጠየቋቸውን ጥያቄዎች ዲሊት ጎይት አልኩ ማለት ነው። ከዛ ተመልሼ እዚህ ጋር ወደ ነበርኩበት ወደ ቡቴ ተመለስኩ። የነበርኩት የጠየቁት ጥያቄ ጠፋ ማለት ነው። ለዛሬ